ህልማችሁን ከሚሰብሩ ሰዎች ጋር አትከራከሩ። በተለይ ደግሞ እነሱን ለማሳመን ብዙ ጊዜና አቅም የሚፈጅባችሁ ከሆነ አንዳንዴ እነሱ የሚፈልጉትን መልስ ሰጥታችሁ መሰናበትን ልመዱ። ዛሬ ላይ የምታዩት ነገር በሙሉ የዛሬ ውጤት አይደለም፣ ከዚህ በፊት የነበሩ ነገሮች ብዜት ወይም ኮምፓውንዲንግ ኢፌክት እንጂ። ስለዚህ ዛሬ ላይ የምታዩት ስቲቭ ሃርቪም ዛሬ የተገነባ ሰው ሊሆን አይችልም። በህይወቴ ብዙ ነገሮችን አይቻለሁ፣ ከብዙ ሰዎችም ተምሬያለሁ። ዛሬ ብዙ ካስተማሩኝ ሰዎች መካከል ስለ አባቴ በመናገር የዛሬውን ታሪክ ጀምራለሁ። አባቴ በትምህርቱ ከፍ ያለ ደረጃ ላይ የደረሰ ሰው አልነበረም። እንደውም ምንም አይነት ትምህርት አልተማረም ማለት ይቻላል። እስከ 3ኛ ክፍል ድረስ ብቻ ነበር የተማረው። ነገር ግን በህይወቴ ከማውቃቸው ሰዎች መካከል በጣም አስተዋይ ወይም በጣም ስማርት የሚባል ሰው ነበር። እንደዚህ ብዬ እንድጠራውና በህይወቴ ውስጥ ትልቅ ለውጥ እንዳመጣም 2 ምክሮቹ አግዘውኛል። እነሱን ከመናገሬ በፊት ግን ታሪኩ የሚጀምረው የ6ኛ ክፍል ተማሪ የነበርኩ ስለሆነ እሱን በመናገር ልጀምር። የ6ኛ ክፍል ተማሪ ያለሁ አንድ ቀን የእንግሊዘኛ መምህራችን አንድ አሳይመንት ሰጠናለች። ይሄም አሳይመንት ወደፊት ምን መሆን እንደምትፈልጉ በወረቀት ላይ ይዛችሁ ነው ይል ነበር። ጊዜውም እንደ አውሮፓውያን አቆጣጠር በ1968 ዓ.ም ሲሆን በጊዜው የ10 ዓመት ህፃን ነበርኩኝ። እናም በማግስቱ ሁላችንም የጻፍነው እንድናነብ እድሉ ተሰጠን። ሁሉም ተማሪዎች እየተነሱ እኔ ዶክተር መሆን እፈልጋለሁ፣ እኔ ጠበቃ መሆን እፈልጋለሁ እያሉ እየተናገሩ ነበር። የኔ መልስ ደግሞ ከሁሉም የተለየ ስለነበረ የተለየ ትኩረትና አድናቆት ይሰጠኛል ብዬም በትዕግስት እየጠበቅኩኝ ነበር። ተራዬ ሲደርስ ግን ስቲቭ ወረቀቱ ላይ ምን ብለህ ነው የጻፍከው ብላ አስተማሪዋ ጠየቀችኝ። እኔም ቲቪ ላይ መቅረብ እፈልጋለሁ ብዬ ነው የጻፍኩት አልኳት። እሷም ቀጥላ ለምንድነው እንደዛ ብለህ የጻፍከው ብላ ጠየቀችኝ። እኔ ደግሞ የዛሬው አሳይመንት የሚጠይቀው ይህንን ስለሆነ ነው ብዬ መለስኩላት። እሷም መልሳ ምን አስበህ ነው እንደዚህ አይነት ነገር ልትጽፍ የደፈርከው? የምታውቀው ሰው ቲቪ ላይ ቀርቦና ሰርቶ ያውቃል አለችኝ። እኔም በፍጹም አያውቅም አልኳት። ከዚህ ትምህርት ቤት ወጥቶ ቲቪ ላይ የሚሰራ ሰው አለ? ከጎረቤቶችህስ ውስጥ ይህንን ያደረገ አለ? ብላ መልሳ ጠየቀችኝ። አሁንም እየተንተባተብኩ ማንም የለም አልኳት። ታዲያ እንዴት ይህንን ልታስብ ቻልክ አለችኝ። ይሄ ነገር በጊዜው በጣም ነበር ሞራሌን የሰበረው። ይህንን ነገርም ደውዬ ለቤተሰቦቼ አሳውቃለሁ ብላኝ አስፈራራችኝ። እኔ ግን ያጠፋሁት ነገር እንኳን አልገባኝም ነበር። ወደ ቤቴ ስገባም እናቴ በጥያቄ ታፋጥጠኝ ጀመረ። ትምህርት ቤት ምንድነው ያደረከው? አስተማሪህንስ ያበሳጨሃት ምን አድርገህ ነው ብላም ጠየቀችኝ። እኔ ደግሞ ምንም እንዳላጠፋሁና ያደረኩት ነገር ቢኖር ወደፊት ምን መሆን ትፈልጋለህ ተብዬ ስጠየቅ ቲቪ ላይ መቅረብ እፈልጋለሁ ብዬ በወረቀት ላይ ጽፌ ለአስተማሪ እንደሰጠዋት ነገርኳት። አባቴ ሲመጣ እንደምትነግረው ነግራኝ ወደ ክፍሌ ገብቼ ቁጭ አልኩኝ። የማይደርስ የለም። አባቴ ከስራ መጣና ሻወር ወስዶ ጋዜጣ እያነበበ እያለ እናቴ ወደ አባቴ ሄደህ ያደረግከውን ነገር ንገረው አለችኝ። ሄጄም ሁሉንም ነገር ስነግረው እንደሚቀጣኝ እያሰብኩ የነበረ ቢሆንም እሱ ግን ምን ችግር አለው ብሎ ያጠፋኸው ጥፋት የለም ብሎ መለሰልኝ። እናቴ ደግሞ የማይሆንለትን ነገር ለምን ይመኛል? ይሄ ትክክል አይደለም ብላ መከራከር ጀመረች። አባቴም ሂድና ክፍልህ ጠብቀኝ እዛ እናወራለን ብሎ ወደ ክፍሌ እንድገባ አደረገኝ። እናም ትንሽ ቆይቶ ወደኔ መጣ። ከዛም አጠገቤ መጣና ምን ብለህ በመጻፍህ ነው አስተማሪ የተናደደችው አለኝ። ቲቪ ላይ መስራት ፈልጋለሁ በማለቴ ነው አልኩት። እሷ ምን ብለህ እንድትጽፍ ነበር የፈለገችው አለኝ። እኔ እንጃ ግን ፖሊስ ወይም ሌላ ስራ እንድላት ነበር የጠበቀችው አልኩት። ከዛም ለሷ የምትፈልገውን ነገር ጻፍላትና አሳይመንቱን ስጣት አለኝ። ከዚህ በኋላም እንደዚህ ሲል ነገረኝ። እንደዚህ አይነት ሰዎች ህልም ገዳይ ናቸው። ስለዚህ ከሷ ጋራ በመከራከር ሞራልህን አትስበር፣ የምትፈልገውን ጻፍና ስጣት። ከዛ በኋላ ግን አንድ የምነግርህ ነገር አለ አለኝ። እኔም ያንን ነገር ለሷ ጽፌ ከሰጠዋት በኋላ የመጀመሪያውን ህልምህን የጻፍክበትን ወረቀት ሁልጊዜ ማታ ማታ ልትተኛ ስትል ደጋግመህ አንብበው አለኝ። ጠዋትም ወደ ትምህርት ቤት ከመሄድህ በፊት ይህንን ወረቀት ደጋግመህ አንብበው አለኝ። ይህንን በማድረጌም ዛሬ ላይ ህይወቴ ሊቀየር ችሏል። አሁን ስቲቭ ሃርቪ ሳምንቱን ሙሉ ቲቪ ስትከፍቱ የምታጡት ሰው አይደለም። የስኬቱ መነሻ ግን ህልሙን በወረቀት ላይ በመጻፉና ጠዋትና ማታ በማንበቡ ምክንያት የተገኘ ነው። ይህንን የስኬት ፎርሙላ ሁሉም ስኬታማ ሰዎች ተጠቅመውታል። አንድ በጣም ታዋቂ አባባል አለ፣ if it's written so shall it be ይላል። ይሄም ማለት አንድ ነገር ከተጻፈ መሆን አለበት እንደማለት ነው። በህይወታችሁ ውስጥ እንዲመጣ የምትፈልጉት ነገር እስካሁን እየመጣ ካልሆነ በእርግጠኝነት አልጻፋችሁትም ማለት ነው። ስትጽፉት ይሄ ነገር መደበኛ ሐሳብ ከመሆን ይልቅ ወደ ህግነት እንዲሸጋገር እያረጋችሁት መሆኑን አትርሱ። በዚያን ጊዜ ማስተማሪ የነበረችው ሴት ቅርብ ጊዜ ህይወቱ አልፏል። ነገር ግን በህይወት በነበረችበት ጊዜ ሁሉ በየዓመቱ ክሪስማስ ወይም የገና በዓል ሲደርስ ፍላት ስክሪን ቲቪ በስጦታ መልክ ልክላት ነበር። ዋናው ነገር ግን ምንጊዜም ቢሆን ልታሳኩ የምትፈልጉትን ነገር መጻፍና ደጋግማችሁ ማንበብ አለባችሁ። ይሄ ነገር ለእናንተ ህልም ወይም ራዕይ ሊሆን ይገባል። መጽሐፍ ቅዱስ ላይ እንደተጻፈውም ህልም ወይም ራዕይ የሌለው ሰው ደግሞ ይጠፋል። በ30 ኪሎ ሜትር ፐር ሃወር በሚኬድበት መንገድ ላይ በ35 ኪሎ ሜትር ፐር ሃወር እየሄዳችሁ ብትገኙና የእውነትም ደግሞ ያንን ምልክት ምናልባት ትልቅ መኪና ሸፍኗችሁ ወይንም ደግሞ በሌላ ምክንያት
ሳታዩት ብትቀሩ እንኳን መቀጣታችሁ አይቀርም። ምክንያቱም ደግሞ ይህ ህግ የተጻፈ ስለሆነ ነው። ለዚህም ነው የተጻፈ ነገር በሐሳብ ውስጥ ብቻ ካለ ነገር አንድ ደረጃ ከፍ የሚለው። ስለዚህም ህልማችሁንና ሐሳባችሁን ጻፉት ይለናል የዛሬው ባለ ታሪካችን ኮሜዲያን ስቲቭ ሃርቪ።